አንዴ ታላቋ መሪና ተጽዕኖ ፈጣሪ ኦፕራ ዊንፍሬ እንዲህ ብላ ነበር፣ ፍርሃት ማለት ምቾት በሚሰማህ ቦታ ላይ የራስህ እግር ቆሞ መቅረት ነው። ኦፕራ በሕይወቷ ውስጥ ትልቅ ነገር ልትጀምር ስትል የውስጥ መረጋጋት ማጣት ተሰምቷት እንደነበር ትናገራለች። ትልቁ ህልማችሁ እንዳይሳካ የሚከለክለው የውጭው ዓለም ሳይሆን በውስጣችሁ ሽክ የሚለው የፍርሃት ድምፅ መሆኑን ትረዳላችሁ። ያን ድምፅ በአእምሯችሁ ውስጥ የተገነባ የሰበብ እስር ቤት ነው። ዛሬ ግን ያንን እስር ቤት የሚከፍቱ 5 በጣም ቀላልና ኃይለኛ ቁልፍ ሐሳቦችን ይዤላችሁ መጥቻለሁ። እነዚህ የአእምሮ መሳሪያዎች ኦፕራ ከዜና አንባቢነት ወደ ዓለም አቀፍ ሚዲያ ንግሥነት እንድትሸጋገር የረዷት መንገዶች ናቸው። የፍርሃት ዋጋ በጣም ከባድ ነው። ፍርሃት እኔ በቂ አይደለሁም የሚሉ መርዛማ ሐሳቦች ናቸው። ኦፕራ በአንድ ወቅት በዜና አንባቢነት ስራዋ ስትባረር ያን ጊዜ ውድቀት ተደርጌያለሁ የሚለው ስሜት ፍርሃትን ፈጥሮባት ነበር። ይህ የውስጥ ድምፅ ደህንነት በሚል ሰበብ የሕይወታችሁን ምርጥ ምዕራፎች ይሰርባችኋል። ነገር ግን መጨረሻ ላይ የምንጸጸተው ባልሞከርነው ላይ ነው። ያንን አሳሳች ድምፅ ዛሬ እናዳምጠዋለን። እነዚህ 5 ቁልፍ ሐሳቦች ኦፕራ የተጠቀመቻቸውን የፍርሃት ማሸነፊያ መሳሪያዎች ናቸው። መንገድ 1 ፍርሃት ኮምፓሳችሁ ነው ትለናለች። ወደ መጀመሪያው ቁልፍ ሐሳብ እንሂድ። ይህ ሐሳብ ፍርሃት የምንመለከትበት መንጽር ሙሉ በሙሉ ይለውጠዋል። ፍርሃት ኮምፓሳችሁ ነው። አብዛኞቻችን ፍርሃት ሲሰማ ያንን እንደ ቀይ መብራት እናየዋለን። ወደ ኋላ ተመለስ፣ አትሞክር የሚል መልእክት ይልቃል። በዚህ ምክንያት ሕይወታችን ሊቀየሩ የሚችሉ ውሳኔዎች ላይ ቁመን እንቀራለን። ግን እውነቱ ይህ አይደለም። ኦፕራ ዊንፍሬ እንደተናገረችው ፍርሃት የት መሄድ እንዳለባችሁ በሚገባ በሚታወቅበት ቦታ ላይ እግር ቆሞ መቅረት ነው። ይህ ማለት ፍርሃት የራሱ የጎዳና ላይ መምሪያ ነው። ፍርሃት ማለት ይህ ነገር ለእናንተ እጅግ በጣም አስፈላጊና ትልቅ ዋጋ ያለው ነው ማለት ነው። ትልቁ ህልሞን አቅጣጫ የት ነው? በትክክል ወደምትፈሩት ነገር ነው። ለምሳሌ አስቡት፣ የራሳችን ንግድ መጀመር ያስፈራናል። ይህ ፍርሃት የሚያሳየው ውድቀት አስደንጋጭ መሆኑን ብቻ አይደለም፣ ከዛ በላይ ደግሞ ነፃ የመሆንና ራሳችን የመግለጽ ፍላጎታችን ምን ያህል ትልቅ እንደሆነ ያሳያል። ስለዚህ ፍርሃታችሁን እንደ ጠላት ሳይሆን እንደ ውስጣዊ መመሪያችሁ ነው። ዛሬ ማድረግ ያለባችሁ የሚፈራችሁን ነገር በግልጽ ጻፉና ይህ ውጤት ለማግኘት ለምን የዚህን ያህል ጓጓለሁ? ፍርሃቴ ስለምን እየተናገረኝ ነው ብላችሁ ራሳችሁን ጠይቁ። መልሱ የፍርሃታችሁን ኃይል ይወስድና ለድፍረታችሁ ብርሃን የሚሰጥ ይሆናል። መንገድ 2 በትንሽ እርምጃ ጀምሩ ትለናለች። ወደ ሁለተኛው ቁልፍ ሐሳብ እንሸጋገር። ይህ ደንብ ትልቁን ፍርሃት የመቀነስ ዘዴ ነው። በትንሽ እርምጃ ጀምሩ። ፍርሃት በአብዛኛው ወደኛ የሚመጣው የምንመለከተው ሥራ በጣም ጥልቅ ሆኖ ሲታየን ነው። አንድ ግዙፍ ግብ ከፊታችን ሲቀመጥ አእምሯችን ጭንቅላትን ይነሳል እና እንኳን አትጀምሩ አትችሉም ብሎ ይጮኻል። ግን ፍርሃት የምትገድሉበት መንገድ ትልቅ እርምጃ መውሰድ አይደለም። በትክክል ደግሞ በጣም ትንሽ እርምጃ መውሰድ ነው። ህልሞቻችሁን ወደ 5 ደቂቃ ተግባራት መክፈል አለባችሁ። ኦፕራ ዊንፍሬ የቴሌቪዥን ኢምፓየር በአንድ ጀንበር አልገነባችም። በቺካጎ በአካባቢው ዜና ሥራ የጀመረችው ትንሹ እርምጃ የዛሬው ታላቅ ስኬቷ መሰረት ነው። ለምሳሌ አስቡት፣ ትልቅ ፕሮጀክት መጻፍ ትፈልጋላችሁ። ፍርሃቱን ያንቀዋል። ስለዚህ ለዛሬ አንድ አረፍተ ነገር ወይም 5 ደቂቃ ብቻ ጽፋለሁ ብላችሁ ወስኑ። በ5 ደቂቃ ውስጥ መፍራት በጣም ቀላል ነው። የ5 ደቂቃ ሲያልቅ ቀጣዩን እርምጃ ይበልጥ ቀላል ይሆናል። ትንሽ እርምጃ ስትወስዱ ሞመንተም ወይም የኃይል ፍሰት ትፈጥራላችሁ። ፍርሃት የሚጠፋው በትግል ሳይሆን በመጀመሪያው ትንሽ እርምጃ ነው። ሁልጊዜም ከባድ የሚመስሉ መጀመር እንጂ መቀጠል አይደለም። መንገድ 3 መውደቅ ስኬት ነው ትለናለች። ወደ ሶስተኛው ቁልፍ ሐሳብ እንሂድ። ትልቁን የብዙዎቻችን ፍርሃትን እንነካለን። መውደቅ ስኬት ነው የሚለው መርህ እንቀበላለን። አብዛኞቻችን አንድ ነገር ከመጀመራችን በፊት የመጨረሻውን የውድቀት ውጤት እናስባለን። መውደቅን እንደ የመጨረሻ ፍርድ ወይም የማንነት ውድቀት እንቆጥረዋለን። ግን እውነቱ ይህ አይደለም። ውድቀት ማለት የመጨረሻውን መጨረሻ ማለት አይደለም። ውድቀት ማለት አዲስ ትምህርት፣ አዲስ ዕውቀት ማለት ነው።
ታላላቅ ስኬቶች ሁሉ የተገነቡት በብዙ ውድቀቶች ላይ ነው። እስቲ ኦፕራ ዊንፍሬ እናስታውስ። ከዜና አንባቢነት ስራ ስትባረር ያንን ጊዜ የህይወቷ መጨረሻ አልመሰላት። ይልቁንስ ያንን ውድቀት ወደ ታላቅ የቴሌቪዥን ፕሮዲሰርነት ለመለወጥ የሚከፈል የትምህርት ክፍያ ነበር ብላ ተመለከተችው። መውደቅ የትምህርት ክፍያ ነው። የሚወድቁ ከሆነ ትክክለኛው ነገር እየሞከሩ እንደሆነ ያሳያል። ስህተት ሲሰሩ ወዲያውን ከእርሱ ተማሩና በፍጥነት ተነሱ። ውድቀታችሁን በተነሳችሁ ቁጥር በጣም ጠንካራ፣ ብልህና ለስኬት የቀረበ ትሆናላችሁ። ፍሩ እንጂ መውደቅን አትፍሩ። መንገድ 4 ከሁሉም የከፋው አስቡና ተቀበሉ ትለናለች። ወደ አራተኛው ቁልፍ መሳሪያ እንሂድ። ይህ ደንብ በጣም ጠንካራ ከሆኑ የአእምሮ ዘዴዎች አንዱ ነው። ከሁሉ የከፋውን አስቡና ተቀበሉት። ፍርሃት በአብዛኛው የሚመጣው በማናውቀው ነገር ነው። አንድ ትልቅ እርምጃ ልንወስድ ስንል አእምሯችን የጭንቀት ሁኔታዎችን ብቻ ይፈጥራል። ያን ያልታወቀ ነገር ደግሞ ኃይልን ይሰጠዋል። ይህን የማይታወቅ ኃይል የምናስወግድበት መንገድ ግልጽ ማድረግ ነው። ታላላቅ ሰዎች እንደ ኦፕራ ዊንፍሬ ሲናገሩ በሙያ ብዙ ጊዜ ትልቅ ትችትና የውድቀት ስጋቶች እንደገጥሟት ይናገራሉ። በእንደዚህ አይነት ጊዜያት እርሷም ቢሆን የከፋውን ውጤት አስባ ተቀበለች። ዛሬ ማድረግ ያለባችሁ የሚፈራችሁን ሁኔታ በግልጽ ጻፉና ራሳችሁን ጠይቁ። በእውነት ከሁሉም የከፋ ነገር ቢከሰት ምን ይሆናል? ለምሳሌ አንድ የፋይናንስ ፕሮጀክት ብትጀምሩና ብትወድቁ በጣም መጥፎው ውጤት ምንድነው? ገንዘብ ማጣት እና ሰዎች ማውራት። ያ ማለት ግን ህይወቱ አበቃ ማለት አይደለም። ይህንን መጥፎውን ውጤት ስትገጥሙት በአብዛኛው ጊዜ የምትፈሩት ያነሰ አደገኛ መሆኑን ትረዳላችሁ። ከዛም ይህም ቢሆንስ ቀጣይ እቅድ ይህ ነው ብላችሁ የመፍትሄውን እቅድ አውጡ። እቅድ መፍጠር ፍርሃትን ሙሉ በሙሉ ቁጥር ስሜት ይተካዋል። ይህ ሐሳብ የፍርሃትን ኃይል የሚሰብር ሎጂካዊ መሳሪያ ነው። መንገድ 5 ማንነታችሁን የሚገልጽ ታሪክ ቀይሩ ትለናለች። ወደ መጨረሻውና ወሳኙ ቁልፍ ሐሳብ ደርሰናል። ማንነታችሁን የሚገልጽ ታሪክ ቀይሩ። ፍርሃት የሚመጣ በአብዛኛው ከትላንት ነው። ሁልጊዜም የምንጠራጠር ሰው ነኝ፣ እኔ ፈሪ ነኝ የሚል ድምፅ ራሳችንን እንድናምንበት ያደርገናል። ይህ የድሮ ታሪክ ነው፣ ግን እውነቱ ይህ አይደለም። ፍርሃት እናንተ አይደላችሁም፣ እሱ ጊዜ ያለፈበት አስተሳሰብ ነው። ኦፕራ ዊንፍሬ ራስዋን ከድህነት ከውስጣዊ ጥርጣሬ አውጥታ ታላቅነት መገንባት የቻለችው የራስዋን ታሪክ በመቀየር ነው። እሷ ራስዋን እንደምችል ነኝ፣ እኔ የተባረክ ነኝ በማለት መናገር ጀመረች። ስለዚህ ዛሬ ያንን የድሮ ታሪክ ጣሉት። ማንነታችሁን የሚገልጸውን ሐረግ ቀይሩት። በየቀኑ ጠዋት ከእንቅልፋችሁ ስትነሱ እኔ ደፋር ነኝ ወይም እኔ የሚጀምር ነገር ማሳካ ሰው ነኝ ብላችሁ ራሳችሁን ንገሩ። የምትናገሩት ቃላት አእምሯችሁን የሚቀበለው እውነት ይሆናል። ፍርሃት የሚመጣው ከትላንትና ታሪክ ነው። ዛሬ ግን አዲስ የድል ታሪክ መጻፍ ጀምሩ። ፍርሃት ኃይል የሚኖረው እናንተ ስትሰጡት ብቻ ነው። ዛሬ ኃይልን ውሰዱ። አሁን ጉዟችን ፍጻሜ ደርሰናል። ፍርሃትን ማሸነፍ ማለት መጥፋት ማለት አይደለም። ፍርሃት በውስጣችሁ ባለበት ጊዜም እንኳን እርምጃ መውሰድ ማለት ነው። ዛሬ 5 ኃይለኛ መሳሪያዎች አሳየዋችሁ። ፍርሃታችሁን እንደ ኮምፓስ በመጠቀም በትንሽ እርምጃ መጀመር፣ ውድቀት ስኬት እንደሆነ መቀበል፣ ከሁሉ የከፋው ውጤት ማሰብና ከሁሉም በላይ ደግሞ ማንነታችሁን የሚገልጽ ታሪክ መቀየር። አስታውሱ፣ ኦፕራ ዊንፍሬ ስኬታማ የሆነችው በመወሰን እንጂ በመጠበቅ አልነበረም። እነዚህ ቁልፍ ሐሳቦች ኃይል የሚኖራቸው እናንተ ስትተግብሯቸው ብቻ ነው። ዛሬ አንድ እርምጃ ውሰዱ። አሁን የምጠይቃችሁ ከነዚህ 5 ቁልፍ ሐሳቦች መካከል ነገ የምትጀምሩት የትኛው ነው? ኮሜንት ላይ አሳውቁኝ። ማህበረሰባችን አካል በመሆን ሌሎችን ድፍረት አበረታቱ። ይህን ቪዲዮ ዋጋ እንደሰጣችሁ ከተሰማችሁ ላይክ አድርጉ። ለተጨማሪ ንቁ ይዘት ቻናሉን ሰብስክራይብ በማድረግ እድገታችሁን አቃሉ። ቻው፣ መልካም ሳምንት።